የጥንቆላ ስራን ሲሰሩ በካሜራ የተያዙት ድንቅ ሰዎች። የአስማትና የጥንቆላ ስራዎች ዓለም ላይ በየትኛውም ሀገራት የሚደረጉና የታወቁ ናቸው። በተለይም የጥንቆላ ስራዎች በአረብ ዓለምና በአፍሪካ ውስጥ የታወቁና በየጊዜው የሚተገበሩ ናቸው። አንዳንድ የአፍሪካ ሀገራት በጥንቆላ ስራዎች ከመቸገራቸው የተነሳ ከባባድ ሕግን ለማውጣት ተገደዋል። በተለይም የናይጄሪያ ሕግ የአስማትና የጥንቆላ ስራዎችን በሚሰሩ ሰዎች ላይ እስከ ሞት ድረስ የሚቀጣ ሕግን አውጥተዋል። ምናልባት ከናይጄሪያውያን ጋር በስራና በህይወት የተገናኛችሁ ሰዎች ስለ ናይጄሪያውያን የጥንቆላ ስራ ምስክር ናችሁ። ታዲያ በቅናትም ይሁን በአልጠግባይነት የሰውን ዕድል፣ ቁንጅና፣ ዕውቀት፣ ጉልበትና ገንዘብ ለመውሰድ ሰዎች ሌሎች ሰዎች ላይ የጥንቆላ ስራን ይሰራሉ። ታዲያ እኔም በዛሬው ቪዲዮ የጥንቆላ ስራን ለመስራት ሲሞክሩ በካሜራ የተያዙትን ግለሰቦች ድንቅ እንቅስቃሴ ላስቃኛችሁ። አንደኛ፣ ብለድ ሳምፕል። ይህ ቪዲዮ በህንፃ ላይ በተገጠመ ካሜራ የተያዘ ድንቅ ምስል ነው። ይህች አሮጊት በአንድ ሰርግ ላይ ተገኝታ ወጣቷ ሴት በተዘናጋችበት በምትመለከቱት መልኩ በመርፌ ትከሻዋን ትወጋታለች። ወጣቷ ሴት ደንግጣ ብትዞርም አሮጊቷ ግን ምንም እንዳልተፈጠረ ነበር የምታወራት። ብዙዎችም ይህች አሮጊት ሴት ከወጣቷ ላይ የወሰደችው ደሟን ሲሆን ወስዳም የወጣቷን ሴት እድል፣ ውበት ወይንም ጤና ወደ ራሷ ካልሆነም ወደ ከፈሏት ሰዎች በጥንቆላ ልታዞር እንደሆነ ያምናሉ። እናንተስ ስለዚህ ተግባር ምን ትላላችሁ? ሁለተኛ፣ ናይጄሪያ ዊችክራፍት። ይህ ነገር በሀገረ ናይጄሪያ በዜና ጭምር መነጋገር የነበረ አስቂኝ የጥንቆላ ተግባር ነው። ክስተቱ የተቀረጸው በህንፃ ላይ በተገጠመ ካሜራ ሲሆን ምስሉ ላይ እንደሚታየው በመጀመሪያ አንዲት ነጭ መኪና ቆማ ትታያለች። ወዲያው ግን በምስሉ ላይ እንደሚታየው ሌላ ግሬ መኪና በመምጣቱና ቦታውን በመፈለጋቸው ነጩ መኪና ተነስቶ ይሄዳል። የመጣው ግሬ መኪናም በነጩ ቦታ ይቆማል። በመቀጠልም የመኪናው ባለቤት ከላይ የለበሰውን ልብሱን አውላልቆ ከመኪናው ይወርዳል። በመቀጠልም በአካባቢው ላይ ወደሚገኝ ቆሻሻ ውሃ በመሄድ ውሃውን ወደ ሰውነቱ ላይ ይረጫል። እሱ ይህንን ሲያደርግም ሌላኛው ወጣት ከመኪናው ላይ ይወርዳል። እሱም ቢሆን ከላይ ልብስ አልለበሰም ነበር። በቦታው ላይ የሚያልፉት አንዳንድ ሰዎችም በሁኔታው ተደናግጠው ይታያሉ። ሰውነቱን ጭቃ ሲቀባ የነበረው ሰውዬም በመቀጠልም በቆሻሻው ውሃው መኪናውን ይቀባዋል። ታዲያ ከዚህ በኋላ አንዳቸው ቆሻሻውን ጭቃ ሲቀቡ፣ ሌላኛው ደግሞ ከመኪና ውስጥ እባብ አውጥቶ በእጁ ይዞ መደነስ ይጀምራል። እባቡን ገድሎም ደሙን መኪናውን ይቀባዋል። ከዛ በኋላም ብዙዎች በቦታው ላይ መሰብሰብ ይጀምራሉ። ቢሆንም ግን በሀገር ናይጄሪያ የጥንቆላ ስራ በእጅጉ የሚፈራ በመሆኑ ደፍሮ የሚናገራቸው አልነበረም። ሰዎቹ በመጨረሻም ባዶ ራቁታቸውን በህዝቡ መሃል ሲንቀሳቀሱ ታይተዋል። ታዲያ በቦታው ላይ የነበሩ በርካቶች ሰዎቹ ይህንን ያደርጉ የነበሩት ለሀብት ብለው እንደነበር ይናገራሉ። ታዲያ ስንቶቻችሁ የዚህ አይነት ነገር አይታችሁ ታውቁ ነበር? ሶስተኛ፣ ኔይበር ዊችክራፍት። ቤታቸው ላይ በተገጠመ ካሜራ የተያዘ አስደንጋጭ ክስተት ነው። እነዚህ ሰዎች ለመጀመሪያ ጊዜ ለቤታቸው መኪና ከገዙ በኋላ ምንነቱ ያልታወቀ አካል ወደ ቤታቸው በመምጣት ሰላማቸውን ይነሳዋል። እንደምትመለከቱት አንድ ምንነቱ ያልታወቀ ሰው ሙሉ ፊቱን ጨምሮ ቀይ ልብስ ለብሶ መኪናውን ይዞረዋል። ይህ ሰው ሌባ አይደለም፣ ምክንያቱም ከመኪናው ላይ ምንም አይነት ዕቃ መውሰድ አልፈለገም። ከቆይታ በኋላም ሰውየው ተንበርክኮ አምልኮ ማድረግ እንዲሁም መኪናውን ምንነቱ ያልታወቀ ነገር ሲቀባው ታይቷል። በርካቶች ይህንን ክስተት ከሴጣን ስራ ጋር በተለይም ከጥንቆላ ጋር አገናኝተውታል። ምናልባትም ይህ ግለሰብ ጎረቤቶቹ መኪና በመግዛታቸው ቀንቶ ይህንን ባዕድ የሆነ ነገር እንዳደረገባቸው ያምናሉ። ብዙዎች ይህንን ካዩ በኋላም ፍርሃታቸውን ገልጸዋል። አራተኛ፣ ኦልድማን ዊችክራፍት። ይህ ክስተት አሳዛኝ ነው። ክስተቱ የተፈጠረው በአንዲት ወጣት ሙሽራ ላይ ነው። በአረብ ዓለም የጥንቆላ ስራ ቢያስቀጣም አሁን ድረስ ግን በስፋት ይተገበራል። በዚህ ቪዲዮ ላይ የሆነውም ይኸው ነው። በዚህ ምስል ላይ በሰርግ ቀን ቤተ ዘመድ ከሙሽራዋ ጋር አብረው ይጨፍራሉ፣ ይዝናናሉ። ታዲያ ከጀርባ በኩል በውስጧ ተንኮል አዝላ የመጣች አንዲት አሮጊት ትክክለኛ ሰዓት በመምረጥ በሙሽራዋ ላይ የጥንቆላ ስራ ትሰራለች። እንደምትመለከቱት አሮጊቷ በሙሽራዋ ላይ ጭንቅላቷ ላይ ምንነቱ ያልታወቀ ነገር በማዞር አመድ የመሰለ ነገር ትነሰንስባታለች። ሙሽራዋም ወዲያውኑ የተፈጠረውን ነገር እያወቀች ቢሆንም ምንም ነገር ግን ማድረግ አልቻለችም። ብዙዎች ይህች አሮጊት ዋና ዓላማዋ የሙሽራዋን ሕይወት መበጥበጥ እንደሆነና ምናልባትም ከቤተሰቦቿ ጋር የቆየ ቂም ሊኖራት እንደሚችል ይናገራሉ። አምስተኛ፣ ሳራ ሊ። ሳራ ሊ በሀገረ ህንድ እጅጉን ታዋቂ የሆነች አርቲስት ናት። ታዲያ ይህች ሴት በአንድ ወቅት ከጉዞ መልስ ወደ ሀገሯ ስትመለስ
እንደተለመደው አድናቂዎቿ ተገኝተው ተቀበሏት። ነገር ግን ከአድናቂዎቿ መሃል አንድ አሮጊት ወደ ሳራ በፍጥነት በመሄድ ለሰላምታ እጇን ትዘረጋለች። ምንም ነገር ያልጠረጠረችው ሳራም ሴትዮዋን ሰላም ትላታለች። ነገር ግን ይህች ሴት አርቲስቷን የተጠጋቻት ለሰላምታ ሳይሆን ለጥንቆላ እንዲሆናት ጸጉሯን ለመንቀል ነበር። ይህች ሴት ወደ አርቲስቷ ጸጉር እጇን ብትዘረጋም ጸጉሯን ግን ትስተዋለች። ይህንን ተግባርም አርቲስቷ ወዲያውኑ ነበር ያወቀችው። ቢሆንም ምንም ማድረግ አልቻለችም። ሴትዮዋም ጸጉሯን እንዳላገኘች ካወቀች በኋላ እጅጉን በተናደደና በተቆጣ ፊት ወደ አርቲስቷ በድጋሜ ትዞራለች። ቢሆንም እንደታወቀባት ስለገባት ተመልሳ መጠጋት አልቻለችም። በሀገረ ህንድ የጥንቆላ ሥራ በስፋት የሚሰራና በብዙሃኑ የሚተገበር በመሆኑ አርቲስቷ የቲቪ ፕሮግራም ላይ ቀርባ ስለተፈጠረው ክስተት ተጠይቃለች። እሷም በወቅቱ በእጅጉ እንደደነገጠችና በፈጣሪ ቸርነት ከዚህ ሥራ እንዳመለጠች ትናገራለች። ብዙዎችም በዚህች አሮጊት ተግባር በእጅጉ ይገረማሉ። ስድስተኛ ቱርኪ። ይህ ደግሞ በሀገረ ቱርክ የተፈጸመ አሳዛኝ ተግባር ነው። አንድ ቤተሰብ ከጊዜ በኋላ አዲስ ቤት ማሰራት ይጀምራሉ። ነገር ግን ከጥቂት ጊዜያት በኋላ ቤተሰቡ መበጥበጥና ገንዘባቸው ሙሉ መጥፋት ይጀምራል። በዚህ ግራ የተጋቡት እናትም ምናልባት ይህ ነገር ከባዕድ አምልኮና ከጥንቆላ ጋር ይገናኛል በማለት በሀገረ ቱርክ ታዋቂ የሆኑትን የጥንቆላ ሥራ የተሰራባቸውን ዕቃዎች በርብረው የሚያወጡትን ሰዎች ወደ ቤታቸው ያመጣሉ። የሚገርመው ሰዎቹ ገና ወደ ቤት ከመግባታቸው ምንም ነገር ሳይሳሳቱ ቀጥ ብለው በመሄድ በጨርቅ ተጠቅልሎ ቤታቸው ውስጥ የተቀመጠ የጥንቆላ ሥራ የተሰራበትን ዕቃ ያወጡታል። በዚህም ቤተሰቡ በእጅጉ ይደናገጣል። ጨርቁ ሲፈታም የጊንጥ ስዕልን ጨምሮ በርካታ ውስብስብ ስዕሎች እላዩ ላይ ተስለውበት ነበር። ዕቃውን በርብሮ ያወጣው ሰውዬም ስዕሉ ምን ማለት እንደሆነ ለቤተሰቡ ያስረዳቸዋል። ስዕሉ ብቻ ሳይሆንም በጨርቅ ተጠቅልሎ አንድ ምንነቱ ያልታወቀ ጥቁር ፈሳሽ ተገኝቷል። ይህ ቤተሰብ ይህንን ነገር ካዩ በኋላ ተቃቅፈው ይላቀሳሉ። ሰውየውም ይህ ሥራ እንደሚከሽፍና እንዳይጨነቁ ነግሯቸው ወደ መጣበት ይመለሳል። ሰባተኛ ናይጄሪያን ኦልድ ውመን። ይህ ደግሞ በሀገረ ናይጄሪያ ቤት ላይ በተገጠመ ካሜራ በድንገት የተያዘ ምስል ነው። በቪዲዮ ላይ እንደምትመለከቱት አንዲት አሮጊት ሴት ከግቢያቸው ውስጥ በመውጣት የጎረቤታቸው በር ላይ ምንነቱ ያልታወቀ ነገር ሲቀብሩ ይታያሉ። ታዲያ ስራቸውን ከጨረሱ በኋላም በፍጥነት ወደ ቤታቸው ይመለሳሉ። ይህ ሰውም አሮጊቷ ሴት የጥንቆላ ሥራ ሰርተውብኛል በማለት ነበር የሶሻል ሚዲያ ላይ ቪዲዮን ያጋራው። ብዙዎችም በአሮጊቷ ተግባር በእጅጉ ተናደዋል። ስምንተኛ ካራቺ። ይህ በሀገረ ፓኪስታን ካራቺ በተባለ ቦታ ሰዎች በስልካቸው የያዙት አስደንጋጭ ቪዲዮ ነው። በቪዲዮ እንደሚታየው ከላይ እስከታች በነጭ ጨርቅ ራሷን የሸፈነች ትልቅ ሴት በጎረቤት በር ላይ ቆማለች። ሰዎች እንደሚሉት ሰዓቱ በእጅጉ የገፋና በዛ ሰዓት ሰዎች የማይንቀሳቀሱ እንደሆነ ይናገራሉ። ቢሆንም ግን ይህች ሴት በጎረቤቷ በር ላይ ቆማለች። በሩንም ምንነቱ ያልታወቀ ፈሳሽ ተቀባዋለች። ሴትዮዋም ሰው እንዳያት ዙሪያዋን ትቃኝ ነበር። ይህንን ሁሉ ነገር ስታደርግ ጎረቤቶቿ በእጅ ስልካቸው ቢቀርጿትም በሀገረ ፓኪስታን የባዕድ አምልኮ ስራዎች በእጅጉ የሚፈሩና በስፋት የሚተገበሩ በመሆናቸው ወጥተው ሊያናግሯትና ስራዋን ሊያስቆሟት አልቻሉም። በእኛ ሀገርስ የዚህ አይነት ነገር አይታችሁ የምታውቁ ስንቶቻችሁ ናችሁ? ዘጠነኛ ጂኒ። ጂኒ ሲባል በተለይም በአረብ ዓለም በደንብ ይታወቃል። በተለይም ማታ ማታ ጂኒዎች እንደሚታዩ ይታመናል። ጂኒዎች በሰው መልክ ካልሆነም በተለያየ እንስሳ ቅርጽ ሊገለጡ ይችላሉ። አንዳንዴም ድምፃቸውን እየሰማን ገጽታቸውን ግን ላናያቸው እንችላለን። ይህ ቪዲዮ የተያዘው በሀገረ ደቡብ አፍሪካ ሲሆን አንዲት ግለሰብ በበሩ አካባቢ ድምፅ ትሰማለች። ስታጣራ ግን ከድምፁ ውጭ ምንም ነገር የለም ነበር። ታዲያ ከሰማቸው አንጻር ጂኒ ሊሆን ይችላል በማለት የፈላ ውሃ አይወዱም ሲባል ስለሰማች ውሃ አፍልታ ድምፁን ወደ ሰማችበት ቦታ ትሄዳለች። ድምፁ ከየት እንደሚመጣ በደንብ ካጣራች በኋላም የፈላውን ውሃ ድምፁን የምትሰማበት ቦታ ላይ ትደፋዋለች። በዚህ ጊዜም ድምፁ በከፍተኛ ሁኔታ ይጨምራል። የሆነ ሰው እንደተቃጠለ ሆኖ ይጮሃል። ድምፅም ከቦታው ይዘራጥ ይመጣል። ይህ ቪዲዮ ከተለቀቀ በኋላም ዓለም ላይ መነጋገሪያ መሆን የቻለ ነበር።